ኦርቶዶክስ መልስ አላት ለተባለው አሁን ጥያቄያችን ሆኖብናል ለኛ ለምን ወደዚህ ብረዛ ውስጥ እንደገባች እንግዲህ የኛም ጥያቄ ነው ምን እናት በቃ ምንም ማድረግ አይቻልም መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው ዚያች ልጅ መጽሐፍ ቅዱስ ተበርዟል ኦርቶዶክስ ለሚቀርብላት ጥያቄ መልስ የላትም ብዬ እኔ አምናለሁ ወይኔ በላቸው ቤተ ክርስቲያን በዚህ መጽሐፍ ስትመራ ነበር ለምን ወደዚህ ብረዛ ውስጥ እንደገባች እንግዲህ የኛም ጥያቄ ነው ኦርቶዶክስ መልስ አላት ለተባለው አሁን ጥያቄያችን ሆኖብናል ለኛ ይሄ ነገር የሁላችን ጥያቄ ሊሆን ይገባል ህዝቡን ከፕሮቴስታንት ለመታደግ መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው እንደነበረው እንዳለ ቃላቸው አልተቀመጠም እየተበረዘ ነው የተቀመጠው ኖ ራሷ ቤተ ክርስቲያኒቱ በራሷ ሊቃውንት ያሳተመችው መጽሐፍ ቅዱስ ህዝብ ካልተመቸው ጥሎ ይሂድ እንዴ ከተቻለ መስበክ ነው ያ ካልተመቸው ግን ምንም ማድረግ አንችልም ምን ይሻላል ታዲያ ህዝብ ከምናጣ መጽሐፍ ቅዱስን ቃሉን እንቀይረው ያማልዳልን ይፈርዳል እንደዚህ ሊሆን አይችልም እንደዚህ አድርገው ነው ይሄን መጽሐፍ ቅዱስ ያዘጋጁት እየተበረዘ